ይሁማ በእናትሽ እንዴት እንደሚያምር። አንቺ እኮ ዝም ብለሽ ነው ካፍሽው፣ ክብር አይወድለትም። ተይ በእናትሽ እንደዚህ አትበዩ። ከዛሬ በኋላ ግን አይመለከተኝም። አባት እስኪ አንዴ ጃሩን አድርስልኝ። እሺ። ወዴት ነው? እዚህ በኩል ነው። በዚህ ይሄው እዚህ ነው ቤታችን። ስንት ነው? 30 ብር። 10-20 ብር ከምትለቃቅም ሰው ላርግ እያለች አይደል እንዴ? ምን ያመጻድቃል? አሁን ሰው አይደለሁም እንዴ? ተረትህን ተው። እጹብ አንቺ ግቢና እናግረዋለሁ። ሴቶኝ መጠየቄ ነው እንደዚህ የሚያደርግህ? መጠየቅሽ አይደለም ስተትሽ፣ ያለንበት ቦታ ነው። እኔ አልመጥንሽ። ቆይ ምን አድርጌ ነው እንደዚህ የጠላኸኝ? ጠልቼሽ አይደለም፣ ስሜታዊ ሆነሽ አትወስኝ። ከአንቺ ቢያልፍ እንኳን ቤተሰቦችሽ እኔን መቀበል አይችሉም። እነሱን ተዋቸው ነው የምልህ እኮ። እኔ በመቀበል ውስጥ የሚመጣውን ንቀት መቀበል አልችልም። እኔ እኮ ልስጥ አላልኩም፣ ፍቅርንም ኑሮንም እንካፈል እንጂ። እሱን ጊዜ ያሳየናል። ልሂድ። አባት አንተን እኮ የምጠብቀው ማን ይሸከምልናል? መጣ ወንድሜ። አንቺ የኔ ኮንሽ ምንም አያስቸኩልም፣ ሁሉንም ጊዜ ይፈታዋል። የሁሉ አምላክ ነህ አንተ። ቀስ ብለህ አትሄድም እንዴ? ምን ያራግጣል? ባክ 30 ሰዓት ደርሶብኛል። ደንባራ፣ እኔም ቅዳሴ ረፍዶብኛል። ምንድን ያልከው? ወላሂ እመታለሁ። እሺ ማርያምን፣ እኔ እመታለሁ። እሺ እናንተ ተው እንጂ ምንድነው የምትጣሉት? አንተም ወደ ቤተ ክርስቲያን፣ አንተም ወደ መስጊድ ሂድ ሂድ። ወይኔ ጉዴ! አሁን ቆይ ከሰው ተጣልቼ እጄ ላስቀድስ ነው? ምን ሆኜ ነው ግን? ባልፈው ምን አለበት? መስጊድ እየሄድኩ እየጾምኩ እንዴት እሳደባለሁ? ይቅርታ ሳልለውም አልሄድም። ወንድሜ። አቤት። ይቅር በለኝ። እኔ ቅዳሴ ለመድረስ ያየው ሰዓቱን ነው። በእግሬ ፈጥኜ በልቤ ዘግይቻለሁ። ፍቅር የሌለው እግዚአብሔርን አያውቅም። መንገዱ ሰፊ ሆኖ ለምን በጥቂት ነገር እንጣላለን? አውፍ በለኝ። ኢስላም ሰላም ነው። አንተን ሰድቤ ሂጂ አላህ ፊት አልቆም። በቃ አንተም ወደ ቅዳሴ ሂድ፣ እኔም ወደ ሶላት ይሄዳል። ጾማችንን እንደገጠመ ልባችንንም አላህ በፍቅር ይክተምልን። እንዳላችሁ አምላክ ይሄን አላህ ይስጣችሁ። ወንድም እንቺን ያዝሽ። አላህ ይስጥልኝ። እባክህን መንገድ ምራኝ እስቲ። እሺ ችግር የለውም። እዚህ ቦታ ግን እንዴት ልትመጣ ቻልክ? አይ ወንድሜ፣ የዛሬው ታምር ነው። እናቴ ታማብኝ አልጋ ከያዘች ቆየች። የሚረዳን የለም። እሷን ማሳከሚያ አይደለም ማስፈጠሪያ አጥቼ ዱዓ አድርጌ ለልመና ቦታ ከአንድ ወጣት ጋር ተገናኘንና ችግሬን ነገርኩት። እሱም ከኔ ጋር ብትመጣ ብር ታገኛለህ ብሎ እዚህ ከደረስን በኋላ ጥሎኝ ሄደ። እና ስሙን ወይንም አድራሻውን አልነገረህም? በፍጹም። ብቻ ነጠላው እጄን ነክቶታል። በየመሃሉ አይዞ ገብርኤል ደግ ነው ይለኝ ነበር። ታዲያ እዚህ በቆምኩበት ቅጽበት ሰው ሁሉ ገንዘብ እየሰጠኝ ማለፍ ጀመረ። ቤተ ክርስቲያን በር ላይ መሆኔን አውቄ ስላላህ አላልኩም። የምለው ባጣ ግን በማውቀው አላህ ይስጥልኝ ማለት ጀመርኩ። አሁን ከምግብ አልፌ እናቴን አሳክማታለሁ። ጎሽ ደስ ይላል። እዚህ ድረስ ያመጣ ወጣት ገብርኤል አላሳፈረውም። በሚታይ እጅ ስንሰጥ አምላክ በማይታየው እጅ ይሰጠናል። አየህ፣ ክርስቲያኑ ሙስሊሙ ብሎ በንፍገት አላለፈም። ደግነት ዘር ሃይማኖት የለውም።